አባቴ ሰሞኑን አንድ ጠበቃ ተብዬ መታልሃለችና ያለችው ነገር ዘርዘር አድርጌ ልንገርህ ማለት ነው። መጀመሪያ በፖሊስ ቁጥጥር ስር ስትውል ያደረግኩትን ነገር ንገረኝ፣ ኤቪደንሱን አሳየኝ ምናምን ገለመሌ የሚባል ነገር የለም ብራዘሬ። ታስጨርሳለች እንዳሰማት። ምንም እንደዚህ አይነት ነገር የሚባል ነገር የለም ጭራሽ ማለት ነው። ሲቀጥል ደግሞ ልክ እንደተያዝክ ወደ ጣቢያ እንደወሰዱህ ምናምን ምንም ነገር ዝም ማለት መብት አለ፣ ምንም ያለ መናገር መብት አለ። ጠበቄ ካልመጣ ምንም ነገር አልናገርም ምናምን። አባዬ ታስጨርሳለች፣ ታስከስክሻለች፣ ታስለጠለጣለች፣ ሁሉ ነገር ታስደርጋለች። ምንም ነገር እንዳሰማት እንደዚህ የሚባል ነገር የለም። ምንድነው መጀመሪያ ቃልን ትሰጣለህ፣ ተግባብተህ ነው የምትጨርሰው። መቼስ ኢትዮጵያ ሆኖ እንጀራ በልቶ ያደገ ማህበረሰቡ የሚጎዳ ነገር ትልቅ ነገር ካልሆነ በስተቀር ምነግራችሁ ማለት ነው። እና እንደዚህ የሚባል ነገር የለም። ሌላ ሲቀጥል ደግሞ ይሄ ልክ ሲይዙ ምናምን ነገር በካሜራ መቅረጽ ምናምን ስልክህን አወጣ ማለት መጨረሻን አሳመርክ ማለት ነው ብራዘር። ተከሽክሸ ምናምን ነው የሚያልቅልህ እና አይሰራም። እችኛዋ ጠበቃ ተብዬ አዲሷን ሴትዮ እንዳሰማት አባቴ እንዳሰማት ጭራሽ ወዳጄ ታስጨርሳለች። ያራድዬ ልጅ እኛ ስሙዝ ሆነ ለስለስ ብለን የምናልፍ ያራዳ ልጆች ነን። እንደዚህ የሚባል ነገር ግብግብ አንፈጥርም። አይሻልም? ይመቻችሁ።